አንድ ልጅ በክፍል ውስጥ ብቻውን ተቀምጦ የዩቲዩብ ስኬቶችን ይመረምር ነበር። ዛሬ ግን ዓለም ሁሉ የሚያውቀው ሰው ሆኗል። ይህ ሰው ከትንሽ ህልሙ ወደ ትልቅ ስኬት የደረሰበት ታሪክ ነው። አንድ ወጣት በአንድ ቪዲዮ ለአንድ ሰው $1 ሚሊዮን ይሰጣል። በሌላ ቪዲዮ ደግሞ 100 ሰዎችን በደሴት ላይ አስቀምጦ ያወዳድራል። እነዚህን ሁሉ የሚያደርገው ሰው ማን ነው? ዛሬ የዓለሙን ትልቅ ዩቲዩበር የሆነው ሚስተር ቢስት አስገራሚ ታሪክ እንመለከታለን። ሚስተር ቢስት ትክክለኛ ስሙ ጂሚ ዶናልድሰን ነው። በ1998 በአሜሪካ ተወለደ። በልጅነቱ እንደ ብዙ ልጆች ይጫወት ነበር። ነገር ግን ከሌሎቹ የሚለየው አንድ ነገር ነበር። የዩቲዩብ ቪዲዮዎችን በጥቅል ይመለከትና አንድ ቀን እሱም ታዋቂ እንደሚሆን ያምድ ነበር። በ13 ዓመቱ ቻናሉን ከፈተ። መጀመሪያ የሚሰራቸው ቪዲዮዎቹ ማንም አያያቸውም ነበር። አንዳንዶቹ 50 ወይም 100 እይታዎች ብቻ ያገኙ ነበር። ብዙ ሰዎች በዚህ ደረጃ ያቆማሉ፣ እሱ ግን አላቆመም። በየቀኑ የተሳካ ቪዲዮ ለምን እንደማይሳካ ይመረምር ነበር። የተመልካቾቹን ፍላጎት ይማር ነበር። በየቪዲዮውም አዲስ ነገር ይሞክር ነበር። አንድ ቀን እስከ 100,000 ድረስ በተከታታይ ሲቆጥር የሚያሳይ ቪዲዮ ሰራ። ይህን ለመቅረጽ ከ40 ሰዓት በላይ ፈጅቶበታል። ብዙ ሰዎች እብደት ነው ብለው ቢያስቡም ቪዲዮ በሚሊዮኖች ታየ። ከዚያም ስሙ በዓለም መታወቅ ጀመረ። አብዛኞቹ ዩቲዩበሮች የሚያገኙትን ገንዘብ ለራሳቸው ሲጠቀሙ፣ ሚስተር ቢስት ግን ብዙውን ገንዘብ ወደ ቀጣዩ ቪዲዮዎቹ ይመልሳል። ይህም ቪዲዮዎቹ ከቀድሞ የበለጠ ትልቅ፣ የበለጠ አስደናቂና የበለጠ ተመልካች የሚስቡ እንዲሆኑ አድርጓል። በአንዳንድ ቪዲዮዎቹ መኪና፣ ቤት፣ ደሴትና በሚሊዮን ዶላር የሚቆጠር ሽልማት ሰጥቷል። ሚስተር ቢስት መዝናኛ ብቻ አይሰራም። በተለያዩ አገሮች ለተቸገሩ ሰዎች ምግብ እና ገንዘብ ሰጥቷል። ለብዙ ሰዎች የአይን ቆዳ ሕክምና ወጪ ከፍሏል። ቤቶችንም ገንብቷል እና የተለያዩ የበጎ አድራጎት ፕሮጀክቶችን ደግፏል። ከሚስተር ቢስት የምንማረው ስኬት ጊዜ ይፈልጋል። ውድቀት የመጨረሻ አይደለም። ትልቅ ሀሳብ ካለህ በድፍረት ሞክር። የተመልካቾችን ፍላጎት ቀዳሚ አድርግ። ከጥቂት እይታዎች ወደ 100 ሚሊዮኖች የተመዝጋቢ ጉዞዎች ከትንሽ ልጅ ወደ የዓለም ትልቁ ዩቲዩበር የደረሰው ሚስተር ቢስት የሚያሳየን አንድ ነገር አለ። ትልቅ ህልም፣ ትዕግስትና የማያቋርጥ ጥረት ሰውን ወደ ትልቅ ስኬት ሊያደርሱት ይችላሉ። እርስዎ ስለ ሚስተር ቢስት ምን ያስባሉ? በኮሜንት ያሳውቁን። ቪዲዮውን ከወደዳችሁ ላይክ ያድርጉ፣ ሰብስክራይብ ያድርጉ እና በስታርን ይከታተሉ። ሰላም።